ሚሊዮነር ያደረገኝን የፕራይስ አክሽን ስትራቴጂ በዚህ ቪዲዮ አንድ በአንድ ማሳያችሁ ይሆናል። ፕራይስ አክሽን ትሬድ ያደረጋችሁ ፕሮፊቴብል ያልሆናችሁ ትሬደሮች ይሄ ቪዲዮ ለእናንተ ነው። አዲስና ጀማሪ ሆናችሁ የትኛውን ስትራቴጂ ሊጠቀም ለምትሉ ደግሞ ፕራይስ አክሽን ምን አይነት ስትራቴጂ እንደሆነ የምትማሩበት ቪዲዮ ስለሆነ እናንተ ላይክ አድርጋችሁ ጀምሩ። በዚህ ቪዲዮ 6 ኮንሴፕቶችን ነው የምናየው። ከስድስቱ ዋናውና አስፈላጊው አምስተኛው ነው። የመጀመሪያው ሰፖርትና ሬዚስታንስ ምንድናቸው? ሁለተኛው ሰፖርት ቢካምስ ሬዚስታንስ፣ ሬዚስታንስ ቢካምስ ሰፖርት፣ ሶስተኛ ላይ ስለ ቮሊዩም እናያለን፣ አራተኛ ላይ ትሬንድ፣ አምስተኛ ላይ ደግሞ ማርኬት ስትራክቸር። አሁን የዘረዘርኳቸው አራቱ ነገሮች እንዴት ሰማፕ አድርገው አንድ ላይ ስትራቴጂ አድርገን እንደምንጠቀማቸው የሚያሳየው አምስተኛው ማርኬት ስትራክቸር ነው። ስድስተኛ ላይ ደግሞ ፊብ አለ። ፊብ እንደ ቲፕ እንዴት ጎልድ ላይ ፊብ ሴቲንጎችን በመጠቀም ጎልድ ላይ ብቻ ሚሊየን ብር እንደሰራሁኝ በዚህ ቪዲዮ ስድስቱንም አንድ በአንድ ማሳያችሁ ይሆናል። እሺ፣ በመጀመሪያ የምናየው ስለ ሰፖርት እና ሬዚስታንስ ነው። ሰፖርት ምንድነው፣ ሬዚስታንስ ምንድነው የሚለውን በመጀመሪያ እናያለን። ሰፖርት የምንለው ማርኬቱን እንደ ድጋፍ ሆኖ ማርኬቱ ወደ ላይ ፑሽ እንዲያደርግ ያደረገ ሌቭል ሰፖርት እንለዋለን። ሬዚስታንስ ማለት ደግሞ ማርኬቱን ከላይ ሆኖ ወደ ታች ፑሽ እንዲያደርግ ያደረገው ወይም ሬዚስት ያደረገው የተቃወመው ከዚህ በላይ ወደ ላይ አትሄድም ብሎ የያዘው ሌቭል ደግሞ ምን እንለዋለን? ሬዚስታንስ እንለዋለን። ስለዚህ ሁለቱም በኤግዛምፕል ኒ ለምሳሌ ይሄ ሌቭል ምን አደረገ? ማርኬትን ወደ ላይ ፑሽ አደረገው አይደለ? ከዛ እሱን ኤክስቴንድ ብናደርገውስ ማርኬትን 1 2 3 ጊዜ በደንብ ወደ ላይ ፑሽ አደረገው። ሶስተኛው ላይ እንደውም የበለጠ በደንብ ወደ ላይ ፑሽ እንዲያደርግ አደረገው ማርኬቱ ማለት ነው። ስለዚህ ሰፖርቶችን በቢጫ ምልክት እናድርግባቸው። ይሄ ሌቭል አሁን ሰፖርት እንለዋለን፣ ምክንያቱም ማርኬት ከዚህ ሌቭል ሪያክት አድርጓል። አንድም ሁለትም ሶስትም ጊዜ ሪያክት ካደረገ ያንን ሌቭል ሰፖርት እንለዋለን። አንድ ጊዜ ብቻ ሪያክት ቢያደርግም ግን ያንን ሌቭል ሰፖርት እንለዋለን። ስለዚህ ወደ ሬዚስታንስ ደግሞ እንሂድ። ይሄ ሌቭል ምን ይባላል? ሬዚስታንስ። ሬዚስታንሶችን በቀይ ምልክት እናድርግ። ይሄ ሌቭል ሬዚስታንስ ይባላል። ሌላ ሬዚስታንስ ደግሞ እንፈልግ። ይሄ ሌቭልስ እንደገና ምን ይባላል? ሬዚስታንስ። ማርኬት ስንት ጊዜ ሪያክት አድርጓል ከዚህ ሌቭል? 1 2 ጊዜ። 2 ጊዜ ሪያክት አድርጓል ከዚህ ሌቭል። ሌላ ደግሞ ሰፖርት እንፈልግ። ይሄንን ሌቭል ሙሉን ተመልከቱት። ስንት ጊዜ ማርኬት ከዚህ ሌቭል ሪያክት አድርጓል? 1 2 3 4 5 6 ጊዜ። አሁንም ከዚህ ሌቭል ሪያክት እያደረገ ነው። ሰፖርት እንለዋለን ይሄ ሌቭል ማለት ነው። ሰፖርት ስለሆነ በቢጫ ማርክ እናድርገው። ስለዚህ ሰፖርት ሌቭል ማርኬት ወደ ላይ ፑሽ እንዲያደርግ ያደረገው ሌቭል ሰፖርት እንለዋለን። ወደ ታች ማርኬት እንዲመጣ ያደረገው ሌቭል ደግሞ ሬዚስታንስ ይባላል። ስለዚህ ሰፖርትና ሬዚስታንስ ለምን ይጠቅሙናል? ሰፖርትና ሬዚስታንስ የሚጠቅሙን ማርኬት ከየት እንደጀመረ እና የት እንደሚደርስ የምናውቀው በሰፖርትና በሬዚስታንስ ነው። ወደኋላ እንመለስና ሌላ ኤግዛምፕሎችን ደግሞ እንይ። ለምሳሌ ይሄ ሌቭል እንደገና ቅድም እንዳሳያችሁ ምን ይባላል? ይሄ ሌቭል ሰፖርት አይደለ? 1 2 3 4 5 ጊዜ ሪያክት አድርጓል። አምስተኛው ላይ እንደውም አግሬሲቭሊ ነው ሪያክት ያደረገው። ስለዚህ ማርኬት ከየት ነው የጀመረው? ይሄ ሙቭ ከየት ነው የጀመረው ስንል የጀመረው ከዚህ ሰፖርት ኤሪያ ነው ማለት ነው። የት ነው የደረሰው? የት ለመድረስ ነው እዛ ድረስ ሄደው ስንል ደግሞ ይሄ ሌቭል ምንድን ነው? ሬዚስታንስ አይደለም? ሬዚስታንሳችንን በቀይ ምልክት እናድርግ። ከዛ ኤክስቴንድ እናድርገው። ማርኬት የት ደረሰ? ሬዚስታንስ። ሬዚስታንስ ሲያገኝ ደግሞ ማርኬቱ ምን አደረገ? ወደ ታች ሪያክት አደረገ። ስለዚህ ሰፖርት እና ሬዚስታንስ የሚጠቅሙን የማርኬት ሙቮች ከየት እንደጀመሩ እና የት እንደሚደርሱ የምናውቀው በሰፖርት እና በሬዚስታንስ ነው ማለት ነው። ወደ ሁለተኛ ኮንሴፕታችን ስንሄድ ሁለተኛ ኮንሴፕታችን ደግሞ ሰፖርት ቢካምስ ሬዚስታንስ እና ሬዚስታንስ ቢካምስ ሰፖርት ነው። ምን እንደሆኑ ቻርት ላይ እንይ። ይሄንን ሌቭል ምን እንለዋለን? እየመለሳችሁ ሂዱ ለራሳችሁ፣ እኔ ሳሳያችሁ። ይሄ ሌቭል ምን ይባላል? ሬዚስታንስ አይደለ? ይሄን ሬዚስታንስ ማርኬት ምን አደረገው? እዚህ ጋር ብሬክ አደረገው። ከሬዚስታንሱ መመለስ አልቻለም ማርኬት። ሬዚስታንሱ ማርኬትን ወደ ታች ፑሽ ያደርጋል ብያችሁ ነበር አይደለ? እዚህ ጋር ግን ፑሽ ማድረግ አልቻለም። ይሄ ሬዚስታንስ ብሬክ ተደረገ። ብሬክ ከተደረገ በኋላ አንድ ሬዚስታንስ ሌቭል ምን ያደርጋል ማርኬቱ? እሱን ሬዚስታንስ እንደገና መጥቶ ቴስት ያደርገዋል። ኤክስቴንድ እናድርገው ይሄን ሬዚስታንሳችንን። እያያችሁ ነው አይደለ? ይሄን ሬዚስታንስ ሌቭላችንን ኤክስቴንድ ስናደርገው ከዚህኛው ሰፖርት ሌቭል ጋር አላይን ያደርጋል፣ ወይም ከዚህኛው ሰፖርት ሌቭል ጋር አንድ አይነት ሌቭል ውስጥ ይመጣል። ስለዚህ ይሄንን ሌቭል ምን እንለዋለን? ይሄን ሙሉ ሌቭሉን ከዚህ ጀምረን እስከ ጫፍ ድረስ እንደዚህ ይሄ ሙሉ ሌቭሉን ምን እንለዋለን? ሬዚስታንስ ቢካምስ ሰፖርት። እዚህ ጋር እንደምታዩት በቀይ የነበረው ሬዚስታንስ የነበረ ሌቭል አሁን እንደገና እንደምን ተጠቀም ነው? እንደ ሰፖርት። ማርኬት እንደ ሰፖርት ተጠቅሞበት ወደ ላይ ሄደ። ሬዚስታንስ ብሬክ ተደርጎ እንደገና ቴስት ሲደረግ ምን እንለዋለን? እሱን ሬዚስታንስ ቢካምስ ሰፖርት። አንድ ያዛችሁ። ከዛ ቀጥሎ ደግሞ
ሰፖርት ቢካምስ ሬዚስታንስ ደግሞ ምን እንደሆነ እኔ በኤግዛምፕል እዚህ ጋር አንድ ጥሩ ኤግዛምፕል አለች። ይሄ ሌቭል ምን ይባላል? ሬዚስታንስ አይደለ? ይሄኛውስ ሌቭል ምን ይባላል? ማርኬት 2 ጊዜ ሪያክት ያደረገበት ሌቭል ሰፖርት አይደለ? ማርኬት ምን አደረገ? እዚህ ጋር ሬዚስታንስ የነበረውን ሌቭል እንደገና እንደምን ተጠቀም ነው? እንደ ሰፖርት። ማርኬት ሬዚስታንስን ብሬክ ካደረገ በኋላ እንደገና ተመልሶ መጥቶ ቴስት ያደርገዋል። ይሄ ሌቭል ሙሉ ሌቭሉን ምን እንለዋለን? ሬዚስታንስ ቢካምስ ሰፖርት። ልክ ቅድም እንዳሳየዋችሁ ማለት ነው። ዋንስ ሬዚስታንስ ብሬክ ከተደረገ በኋላ እንደገና እንደ ሰፖርት ያገለግላል ማለት ነው። እሺ አሁን ደግሞ ሰፖርትስ ብሬክ ሲደረግ ነው። ለምሳሌ ይሄንን እንይ። ይሄ ሌቭል በሙሉ ምንድን ነው? በቢጫ ያስቀመጥኩላችሁ ሰፖርት አይደለ? ማርኬት ምን አደረገው? ሰፖርት ሌቭሉን ብሬክ አደረገው። ብሬክ ካደረገው በኋላ እንደገና ምን አደረገ? እዚህ ጋር ይሄ ሌቭልስ ሬዚስታንስ አይደለ? በቀይ ምልክት እናድርገው። እሱን ሁለቱን ኤክስቴንድ ስናደርጋቸው ይታያል። ይሄ ሰፖርት የነበረ ሌቭል ብሬክ ከተደረገ በኋላ እንደ ሬዚስታንስ አገለገለ። ይሄ ሰፖርት ቢካምስ ሬዚስታንስ ስንል ደግሞ ይሄንን ማለታችን ነው ማለት ነው። ሶስተኛ ላይ የምናየው ኮንሴፕት ቮሊዩም ይባላል። ቮሊዩም ማለት ባየር እና ሴለሮች ለመጨረሻ ጊዜ የተገናኙበት ቦታ ማለት ነው። ይሄ በካንድልስቲክስ ሲተነተን ነው። ግን ቮሊዩምን በታይም ኢንዲኬተር እና በካንድል ማየት እንችላለን። አሁን እዚህ ጋር ማሳያቸው ነው በካንድልስቲክስ ነው። ስለዚህ ቮሊዩም ማለት ልክ ማርኬቱ ከዚህ ሌቭል ወደ ላይ ሲሄድ ሙሉ በሙሉ ለባየር ብቻ ነበር ፕሮቫይድ እየተደረገ የነበረው። ስለዚህ ይሄ ሌቭል ለሴለሮችን ፕሮቫይድ መደረግ ስላለበት ማርኬት ተመልሶ እንደገና የሚጎበኘው ሌቭል ነው። ስለዚህ ቮሊዩም ኤሪያችንን ስናስቀምጥ እቺ ናት ቮሊዩም ኤሪያችን ማለት ነው። እቺ ቮሊዩም ኤሪያ ኤክስቴንድ ብናደርጋት እስከዚህ ድረስ ማርኬት እንደገና ሪያክት ያደረገበት ሌቭል ነው። ማርኬት ከቮሊዩም ኤሪያ ሪያክት ያደርጋል። ቮሊዩም ኤሪያዎች እንደ ሰፖርት እና እንደ ሬዚስታንስ ያገለግላሉ። ከአይሲቲ የመጣችሁ ሰዎች ልክ ይሄንን ሙሉን ኤሪያ ፌር ቫሊዩ ጋፕ ይባላል አይደለ? ፕራይስ አክሽን ላይ ደግሞ ሙሉን ኤሪያ ሳይሆን ለመጨረሻ ጊዜ ባየር እና ሴለር የተገናኘበት ወይም በኔ ኬዝ ጥቁርና አረንጓዴ ካንድል ለመጨረሻ ጊዜ የተገናኙበት ሌቭል ቮሊዩም ኤሪያ ይባላል። ፓወርፉል የሆነ ኤሪያ ነው። ልክ እዚህ ጋር እንደምታዩት ማርኬት ይሄንን ሁሉ ከሄደ በኋላ ተመልሶ የመጣው ይሄንን ቮሊዩም ኤሪያ ፈልጎ ነው። ልክ ይሄንን ቮሊዩም ኤሪያ ተች ካደረገ በኋላ እንደገና ወደ ላይ ሄደ ማለት ነው። ስለዚህ ቮሊዩም ኤሪያዎች አግሬሲቭ ሙቭ እንድናገኝ ሪስክ ሪዋርዳችን እንድንቀንስ በጣም ይጠቅሙናል ማለት ነው። ለሴል ደግሞ እንመልከት። ወደኋላ እንሄድና ለሴል ቮሊዩም ኤሪያ እንዴት እንደምናይ እንይ። ለምሳሌ እቺን ካንድል ተመልከቱልኝ። እዚች ጋር ለመጨረሻ ጊዜ ባየር እና ሴለር የተገናኙባት ቦታ እች ሌቭል ናት አይደል? ከዚህ በኋላ እንዳለ ለሴለር ብቻ ነበር ማርኬት ፕሮቫይድ እያደረገ የነበረው። ስለዚህ ማርኬት እዚህ ድረስ ከመጣ በኋላ ተመልሶ ላይ ድረስ የመጣው ይሄንን ቮሊዩም ኤሪያ ፈልጎ ነው። ወደ ቮሊዩም ኤሪያውን ተች እንዳደረገ ደግሞ አግሬሲቭ የሆነ ሴል አየን ማለት ነው። ስለዚህ ቮሊዩም ኤሪያዎችን አስተውሎ ለኢንትሪና ለታርጌት መጠቀም ሪስክ ቱ ሪዋርዳችን አሪፍ እንዲሆን ዊን ሬታችን የተሻለ እንዲሆን ያግዘናል ማለት ነው። ስለዚህ ቮሊዩም ኤሪያ በዚህ መንገድ ነው የምንጠቀመው። እንዴት ደግሞ አንድ ላይ ቮሊዩም ኤሪያን ከሌሎቹ ጋር አድርገን መጠቀም እንደምንችል ደግሞ መጨረሻ ላይ እሱን አሳያቸዋለሁ። አራተኛው ኮንሴፕታችን ደግሞ ስለ ትሬንድ ነው። ትሬንድ ምንድን ነው? ትሬንድ ማለት ቀጥታ ወደ አማርኛ ከተረጎም ነው አዝማሚያ ማለት ነው። ወይም ማርኬቱ እየሄደበት ያለው መንገድ፣ ማርኬቱ በየት ቻናል ውስጥ ወይም በምን አይነት ትቦ ውስጥ እየሄደ ነው የሚለውን የሚያሳየን ትሬንድ ነው። ለምሳሌ ይሄንን ትሬንድ እንይ። ማርኬት ሴል እያደረገበት ያለው ትሬንድ ነው። ይሄ ትሬንድ ይታያቸዋል አይደለ? ማርኬት አንድ ጊዜ ተች አደረገው፣ እንደገና ሁለተኛ ጊዜ ተች አደረገው፣ ሶስተኛ ጊዜ ተች አደረገው፣ አራተኛ ጊዜ ተች አደረገው። ማርኬት በዚህ ትሬንድ እየሄደ ነው ይባላል። ልክ ማርኬት ከዚህ ትሬንድ ከወጣ በኋላ የሴል ትሬንዳችን ይቀየራል ማለት ነው። ዳውን ትሬንድ የነበረው ማርኬታችን ወደ አፕ ትሬንድ መቀየሩን የምናውቅበት አንድ መንገድ ትሬንድ ነው። ስለዚህ ትሬንድ ማለት ማርኬቱ ይዞት እየሄደ ያለው መንገድ ወይም እየሄደበት ያለው አዝማሚያ ማለት ነው። ለሴል ሲሆን ልክ እንደዚህ በላይ በኩል ነው የምናሰምረው። ለባይ ሲሆን ደግሞ እንዴት እንደሆነ እንይ። ለባይ አሁን ወደኋላ ተመልሰን ስናይ እዚህ ጋር ደግሞ ለባይ አንድ ትሬንድ አለን። ትሬንድ ላይናችንን ከዚህ ጀምሮ እስከዚህ ድረስ ብናሰምር እንደምታዩት ማርኬቱ 1 2 3 4 5 6 ጊዜ ተች ያደረገው ሌቭል ነው። ይሄ ትሬንድ ላይናችን ማርኬቱ አፕ ትሬንድ መሆኑ ማርኬቱ በዚህ ቦይ ውስጥ እየፈሰሰ እንደሆነ ወይም በዚህ መንገድ እየሄደ እንደሆነ ያሳየናል ማለት ነው። ስለዚህ ማርኬት እዚህ አካባቢ ሲመጣ ለባይ እንዘጋጃለን ማለት ነው። ለባይ ሲሆን ደግሞ ትሬንድ ላይናችንን የምናሰምረው ከካንድልስቲክሶቹ በታች ነው ማለት ነው። ልክ እንደዚህ ማርኬቱ ብሬክ ከተደረገ በኋላ ደግሞ መጠንቀቅ አለብን። ባይ ነው ሴል ነው የሚለውን እንደገና ማየት አለብን። ሌሎች መንገዶችን ማየት አለብን ማለት ነው። እሱን ቀጣይ ላይ እንዴት ትክክለኛ ብሬክአውት ነው ወይስ ትክክለኛ ብሬክአውት አይደለም የሚለውን
በሌላ ቪዲዮ ሰራላችኋለሁ። ትሬንድ ግን ጥቅሙ ልክ እንደዚህ ማርኬት በየት በኩል እየሄደ ነው፣ ወደ ባይ ነው እየሄደ ያለው ወይስ ወደ ሴል ነው እየሄደ ያለው የሚለውን የምናውቅበት በትሬንድ ነው ማለት ነው። አምስተኛው ኮንሴፕታችን ማርኬት ስትራክቸር ይባላል። እስከዚህ ድረስ በቪዲዮ ውስጥ ከቆያችሁ ዋናውን የትምህርቱን አይዲያ ልታገኙት ነው ማለት ነው። እስካሁን ድረስ የተማርናቸው ነገሮች እዚህ ጋር ነው ሁሉም ሴንስ የሚሰጠው ወይም ወደ አንድ የምናመጣቸው። ስለዚህ እሱን እንማር። ማርኬት ስትራክቸር አሁን እዚህ ጋር ሰፖርት ሌቭል አለን ከታች። ካንድልስቲክሶቹን አትዩዋቸው እሺ፣ የማሳየውን ነገር ተከታተሉ። እዚህ ጋር ሬዚስታንስ አለን፣ እዚህ ጋር ሰፖርት አለን። ስጀምር ቪዲዮውን ምን ብያቸዋለሁ? ሰፖርት ሌቭል እና ሬዚስታንስ ሌቭል ማርኬት ከየት እንደመጣ እና የት እንደሚደርስ የሚነግሩን ሌቭሎች ናቸው አልን አይደለ? ስለዚህ አሁን ማርኬት የሆነ ማርኬት ወደዚህ ሰፖርት ኤሪያ መጣ። ልክ እዚህ ሰፖርት ኤሪያ ላይ ከመጣ በኋላ መነሻው ሰፖርቱ ነው፣ መድረሻው ደግሞ ሬዚስታንሱ ነው ብለን እንውሰድ። ከዚህ እንዴት ነው ከሰፖርት ወደ ሬዚስታንስ እንዴት ነው ማርኬት ስትራክቸር ይዞ የሚሄደው የሚለውን እንይ። ልክ ማርኬት ከዚህ ይመጣና ወደ ላይ ይሄንን ሃይ ብሬክ ያደርጋል። ከዛ እንደገና ቴስት ያደርገዋል እሱን ሃይ። ከዛ እንደገና ይሄኛውንም ሃይ ብሬክ ያደርገዋል። ከዛ እንደገና ይመለስና እሱን ሌቭል ተች ያደርገዋል። ከዛ እንደገና ብሬክ ያደርጋል፣ ተች ያደርገዋል። ከዛ እዚህ ሌቭል ላይ ሲመጣ ሬዚስታንሱ ጋር ደረሰ ማለት ነው። አንድ ማርኬት ከዚህ ሌቭል ጀምሮ እስከዚህ ሌቭል ድረስ ሲደርስ ምን እንለዋለን? ይሄንን መንገድ አፕ ትሬንድ ይባላል። ሶስት አይነት ማርኬት ስትራክቸሮች አሉ። አፕ ትሬንድ፣ ዳውን ትሬንድ እና ኮንሶሊዴሽን ወይንም ደግሞ ቡሊሽ፣ ቤሪሽ እና ሳይድዌይስ የምንላቸው ማለት ነው። ሶስቱን ማርኬት ስትራክቸሮች አሁን የማሳያችሁ። የመጀመሪያው ማርኬት ስትራክቸር እዚህ ጋር እንደምታዩት ቡሊሽ ወይም አፕ ትሬንድ የሆነ ማርኬት ነው። በዚህ አፕ ትሬንድ ውስጥ እስካሁን ድረስ የተማርናቸውን ኮንሴፕቶች እየጨመርን እንሂድ። እዚህ ጋር ምን ነበረን? ማርኬትን ሬዚስት አድርጎ ማርኬትን ወደ ታች ፑሽ ያደረገልን ሌቭል ነበር አይደለ? እሱን ሌቭል ኤክስቴንድ ካደረግነው እዚህ ጋር እንደ ሳፖርት አገለገለ። ሬዚስታንስ ቢካምስ ሳፖርት ብለን የተማርነው ይሄንን ነው ማለት ነው። እንደገና ሌላ ሌቭልም እናስቀምጥ። እዚህ ጋር ምን ነበረ? ሬዚስታንስ አይደለ? ምን አደረገ? ማርኬቱ እንደገና እንደ ሳፖርት ተጠቀመው። ይሄኛውንም ሌቭል ካያችሁ ማርኬቱ እንደገና እንደ ሳፖርት ተጠቀመው። ሌላ ነገር ካያችሁ ደግሞ እዚህ ጋር ከዚህ እስከዚህ ሲሄድ የሄደበት ምን አለ? ትሬንድ። የተማርናቸው ነገሮች በሙሉ እዚህ ውስጥ ባንድ ላይ ማየት እንችላለን። እዚህ ጋር ካንድልስቲክስ ስላልሆነ ቮሊዩምን ማሳየት አንችልም። ግን እዚህ ሌቭል ላይ ደግሞ ሌላ ቮሊዩም ካለ ደግሞ ተጨማሪ ኮንፊርሜሽን ይሆነናል ማለት ነው። ማርኬት ስትራክቸርን ከካንድልስቲክስ በላይ በዚህ ለማስረዳት የተመቸ ስለሆነ ነው። በካንድልስቲክስ በደንብ ዌቢናሩ ላይ የምናይ ይሆናል። ተከታታይ ዌቢናሮችን ስለማዘጋጅ ቴሌግራም ጆይን አድርጉና ሁሉንም ዌቢናሮች መከታተል ጀምሩ። ስለዚህ ልክ ይሄኛው ማርኬት ስትራክቸር የአፕ ትሬንድ ነው እንዳልነው፣ አሁን ደግሞ ማርኬት እዚህ ጋር ሬዚስታንስ ጋር ደረሰ። እዚህ ሬዚስታንስ ጋር ከደረሰ በኋላ ማርኬት ምን አደረገ? ይሄንን ትሬንድ ብሬክ አደረገ። ይሄንን ትሬንድ ብሬክ ካደረገ በኋላ እንደገና ወደዚህ ተመለሰ። ከዛ እንደገና ብሬክ አደረገ። ከዛ እንደገና ወደዚህ መጣ፣ ሪቴስት አደረገ ብሎ ሳፖርት ሌቭላችን ድረስ መጣ ማለት ነው። ልክ ይሄኛው ደግሞ ከዚህ እስከዚህ ድረስ ሄደው ሙቭመንት ደግሞ ዳውን ትሬንድ ወይም ቤሪሽ ይባላል። ልክ ይሄኛውን ደግሞ በምታዩበት ጊዜ ልክ እንዳሳየዋችሁ ይሄ ትሬንድ ብሬክ ሲደረግ፣ ይሄ ሎው ብሬክ ሲደረግ ምን እንለዋለን? እሱን ዳውን ትሬንድ ጀመረ ወይም ማርኬት ከባይ ወደ ሴል ሽፍት እንዳደረገ እናውቃለን ማለት ነው። ከዛ እንደገና ምን አደረገ? እቺ ሎው ሰፖርት የነበረችውን እንደ ሬዚስታንስ ተጠቀማት። ከዛ እንደገና እዚህ ጋም ማርኬትን ሰፖርት ያደረገውን ሌቭል እንደ ሬዚስታንስ ተጠቀመው። ልክ እንደዚህ እያደረገ እስከ ታች ድረስ መጣ። አሁን ያሳየዋችሁ ማርኬት ስትራክቸር አፕ ትሬንድ ራሱ ሶስት አይነት አፕ ትሬንድ ሙቮች አሉ፣ ሶስት አይነት ዳውን ትሬንድ ሙቮች አሉ። አሁን እዚህ ጋር አንዳንዱን ነው የምናየው ጊዜ ስለሌለን፣ ሌላ ጊዜ ለብቻውን ቪዲዮ ሰራለሁ፣ ዌቢናሩ ላይም በደንብ አብራራለሁ። እሱን ልንገራችሁ ኮንሴፕቶቹን። እዚህ ጋር ልክ እንደምታዩት ማርኬት ሎዎቹን ፕሮቴክት እያደረገ ነው። እዚህ ጋር እንደምታዩት ይሄ ሎ ነበረ፣ ሃየር ሃይ ሰራ። ከዚህኛው ሃይ አንጻር እችኛዋ ሃይ ምንድናት? ሃየር ሃይ። ከዚህኛው ሎ አንጻር እችኛዋ ሎ ምንድናት? ሃየር ሎ። እችኛዋ ሃይ ከዚህኛው አንጻር ምንድናት? ሃየር ሃይ። ሃየር ሃይ ስንል ከዚህኛው የምትበልጥ ሃይ ማለት ነው። እችኛዋን ደግሞ ስናያት ሃየር ሎ፣ ከዚህኛው ሎ የምትበልጥ ሎ። ማርኬት አፕ ትሬንድ ላይ ከሆነ እንዲሄድ የምንፈልገው ልክ በዚህ መንገድ ነው። ሃየር ሃይ እና ሃየር ሎ እየሰራ ነው ማርኬት መሄድ ያለበት። ልክ ዳውን ትሬንድ ላይ ሲሆን ደግሞ ይገለበጣል። ልክ እችኛዋን ሃይ ካያችኋት ከዚህኛው ታንሳለች፣ ሎወር ሃይ ትባላለች። እችኛዋ ሎ ደግሞ ከዚህኛው ሎ ታንሳለች። ስለዚህ እችኛዋ ደግሞ ትባላለች ሎወር ሎ። ማርኬት ደግሞ ዳውን ትሬንድ ላይ ሲሆን ምን እያደረገ ነው የሚሄደው? ሎወር ሎ ሎወር ሃይ፣ ሎወር ሎ ሎወር ሃይ፣ ሎወር ሎ ሎወር ሃይ እየሰራ ነው የሚሄደው ማለት ነው።
ማርኬት ልክ በዚህ መንገድ እንዲሄድ ነው የምንፈልገው። ልክ ማርኬት እንደዚህ ኢኳል ሃይ ምናምን ሲሰራ ደግሞ እንዴት አናላይሲስ እንደምንሰራ ምናምን ዌቢናሩ ላይም ቀጣይ የምሰራቸው ቪዲዮዎች ላይም በሰፊው ለማብራራት ሞክራለሁ። ለአሁን ይሄን ካወቅን በጣም በቂ ነው ስለ ማርኬት ስትራክቸር። አሁን ሶስተኛው የቀረ ማርኬት ስትራክቸር ኮንሶሊዴሽን ነው። ኮንሶሊዴሽን ደግሞ ማለት ማርኬት በሬዚስታንስ እና በሰፖርት መካከል ሳይድ ዌይስ ሲጓዝ ማለት ነው። ማርኬት ልክ እንደዚህ ይመጣል፣ እንደዚህ ይላል፣ እዚህ ይደርሳል፣ ከዛ እንደገና ይመለሳል ወደዚህ፣ ከዛ ወደዚህ ይመለሳል፣ ከዛ ወደዚህ ይመጣል፣ ከዛ ወደዚህ ይመለሳል፣ እንደዚህ ይመጣል እያለ የሚንቀሳቀስ አይነት ማርኬት ከሆነ ኮንሶሊዴሽን እንለዋለን። ወይም ማርኬት ወደ የትም ወደ ሃይ እየሄድ አይደለም ወይም ወደ ሎው እየሄድ አይደለም፣ እዚሁ ሌቭል ውስጥ ኮንሶሊዴት እያደረገ ነው ማለት ነው። ስለዚህ ይሄ ደግሞ ምን እንለዋለን? ኮንሶሊዴሽን። ኮንሶሊዴሽንን በተቻለ መጠን አቮይድ ማድረግ ነው ያለብን። ኮንሶሊዴሽን እንዴት ትሬድ እንደሚደረግ የራሱ መንገድ አለው፣ ግን ጀማሪ ከሆናችሁ ኮንሶሊዴሽንን አቮይድ ብታደርጉ የተሻለ ዊን ሬት ታገኛላችሁ። ስለዚህ ከዚህ በመቀጠል ወደ መጨረሻውና ቲፕ ወደሆነ ወደ ፊብ ሌቭል እንሄዳለን። ስድስተኛው ኮንሴፕት ደግሞ ፊብ ነው። ፊብን ጎልድ ላይ ስለሆነ የተሻለ የምጠቀመው በጎልድ ነው ማሳያችሁ። ጎልድ ላይ እንደምታዩት ይሄንን ፊብ ከዚህ ሎው እስከዚህ ሃይ ድረስ አስቀምጣለሁ። ፊብ ሴቲንግን ለምትፈልጉ ሰዎች ይሄ ነው ፊብ ሴቲንግ፣ ይሄንን መጠቀም ትችላላችሁ። ወይም ደግሞ ቴሌግራም ላይ አስቀምጫለሁ፣ ቴሌግራም ላይ እዩት። ስለዚህ ልክ ከዚህ ሎው እስከዚህ ሃይ ድረስ ካደረግን በኋላ የምንጠብቀው ሌቭል ስንት ነው? 0.38 እስከ 0.5 ባለው ውስጥ ኢንትሪ ዞናችን ነው ይሄ ዞን ማለት ነው። ይሄ ዞን ኢንትሪ ዞናችን ነው። ለባይ ሲሆን እዚህ አካባቢ ኢንትሪ እንጠብቃለን። ስቶፕ ሎስ ደግሞ በ0.618 እና በ0.786 መካከል እናደርጋለን። ይሄ ጎልድ ቡልራን ላይ በሚሆንበት ወይም ጎልድ በጣም ባይ ያደረገ ባለበት ጊዜ የምጠቀመው ስትራቴጂ ነው። እንደ ቲፕ ነው የምነግራችሁ። ይሄንን ብቻ ተጠቅማችሁ ትሬድ ታደርጋላችሁ ሳይሆን እንደ ቲፕ በጣም ፓወርፉል የሆነ ቲፕ ነው። ብዙ ብር የሰራሁበትም ስትራቴጂ ነው። ስለዚህ ልክ ከዚህ ሌቭል ኢንትሪ ካደረጋችሁ በኋላ ታርጌት የምታደርጓቸው ደግሞ ሁለት ሌቭሎች ናቸው። ማይነስ 0.27 እና ማይነስ 0.618 እነዚህን ሁለት ሌቭሎች ታርጌት ታደርጋላችሁ። ልክ እዚህ ጋር እንደምታዩት ማርኬት 0.618 ነው ታች አድርጎ ኤግዛክትሊ ወደታች የተመለሰው ማለት ነው። ይሄ ለባይ የምጠቀመው የፊብ ሴቲንግ ነው። ለሴል ሲሆን ደግሞ ይሄንኑ ሴቲንግ እንዴት ነው የምጠቀመው የሚለው ላሳያችሁ። ለሴል ሲሆን ለምሳሌ ይሄንን ተመልከቱ። እዚህ ጋር ከዚህ ሃይ እስከዚህ ሎው ድረስ ፊብ እንደዚህ እናስቀምጥ። ለሴል ሲሆን ደግሞ በተቃራኒው ለሴል የምጠብቅበት ዞን በ0.618 እና በ0.786 መካከል ልክ በዚህ ሌቭል ውስጥ ነው። ለሴል ሲሆን ደግሞ የምጠብቀው በእነዚህ ሌቭሎች ውስጥ ነው ኢንትሪ የምጠብቀው። በእነዚህ ሌቭሎች ውስጥ ኢንትሪ ጠብቅና ታርጌት በተመሳሳይ 0.27 ማይነስ 0.27 ደግሞ ታርጌት ይሆናል ማለት ነው። ልክ እዚህ አካባቢ ኢንትሪ የወሰደ ሰው እዚህ ጋር ኤግዚት ያደርጋል ማለት ነው። ለጎልድ የምጠቀመው የሴል ፊብ ሴቲንግ ይሄ ነው። ለባይም ደግሞ አሳይቻችኋለሁ። በዚህ ቪዲዮ ውስጥ ያየናቸው 6ቱ አይዲያዎች እንዴት አንድ ላይ ሆነው ደግሞ ትሬድ ቢውልድ እንደምናደርግ ትሬድ አይዲያ ወይም ሞዴላችንን ከነዚህ 6 አይዲያዎች አውጣጠን እንዴት አንድ ሞዴል ቢውልድ እንደምናደርግ ቴሌግራም ጆይን አድርጉና በየጊዜው በማዘጋጃቸው ዌቢናሮች ውስጥ ጆይን በማድረግ እሱን ማግኘት ትችላላችሁ። ፍሪ ናቸው ሁሉም ዌቢናሮቼ፣ እነሱ ላይ ጆይን አድርጉ። ወይም ደግሞ ቀጣይ የምሰራቸው ለእያንዳንዱ ለ6ቱ አንዳንድ ቪዲዮ ስለምሰራ ከዛ በተጨማሪ ፕሮፈርም ላይ ማወቅ የምትፈልጉትን ኤቭሪቲንግ ኮሜንት ላይ ያስቀምጡልኝ። ፕሮፈርም ትሬደር ከሆናችሁ ወይም ወደ ፕሮፈርም መዞር የምትፈልጉ ሰዎች ከሆናችሁ ስለ ፕሮፈርም ሙሉ ቪዲዮዎችን ስለምሰራ እናንተም ሰብስክራይብ አድርጉ። ሙሉ ቪዲዮ ስላያችሁ ታመሰግናለሁ።